You need this rat. የዛሬው እርግጥም በአስደናቂ ሁኔታ ይለያል። ምክንያቱም ከአንድ የአሜሪካን ዶላር ላይ አንድ ቀን ባልሞላ ውስጥ የ12 ብር ቅናሽ ማሳየቱን ነው እየተሰማው የሚገኘው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ቤዝሬት የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። የጥቁር ገበያ የሐዋላ የምንዛሬ ዋጋ መረጃን 12 ሀገራትን ሙሉ መረጃና ዝርዝር አስደምጣችኋለሁ። ከዚህም ጋር ተያይዞ በሀገራችን ያሉ ባንኮችን በተመለከተ አብረን እናያለን። ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው የሚለውንም የምነግራችሁ ይሆናል። በእርግጥም የጥቁር ገበያ የምንዛሬ ዋጋ ከፍተኛ በሚባል ደረጃ ቅናሽ አሳይቷል። ከአንድ የአሜሪካን ዶላር ላይ ከ12 ብር በላይ ቅናሽ አሳይቷል። ዩናይትድ አረብ ኤሚሬትስ ዲርሃም፣ የሳዑዲ ሪያል፣ ባህሬን ዲናር፣ የጆርዳን ዲናር እንዲሁም ደግሞ የፓውንድ ስተርሊንግ፣ ዩሮ በአጠቃላይ የ12 ሀገራት ሙሉ በጠቅላላ ቀንሶ እየተዘረዘረ ይገኛል። ሙሉ ዝርዝሩ እንደሚከተለው አቀርብላችኋለሁ። በቅድሚያ የምናየው የአሜሪካን ዶላርን በተመለከተ በጥቁር ገበያ እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 16045 ብር እየተሸጠ እንደሚገኝና አንድ የአሜሪካን ዶላር 160 ብር ከ45 ሳንቲም እየተሸጠ እንደሚገኝ፣ በዚህም ትላንትና ካደረስናችሁ መረጃ ጋር ሲነጻጸር ከፍተኛ የሆነ ቅናሽ አሳይቷል። በትላንትና ሁለት አንድ የአሜሪካን ዶላር ከ172 ብር በላይ እየተሸጠ እንደሚገኝ ነበር መረጃውን ያደረስናችሁ። እንዲሁም በኢትዮጵያ ንግድ ባንክ ያለውን የምንዛሬ ሁኔታ ስንመለከት በንግድ ባንክ አንድ የአሜሪካን ዶላር 141 ብር ከ84 ሳንቲም እየተዘረዘረ ይገኛል። እንዲሁም በአባይ ባንክ አንድ የአሜሪካን ዶላር 147 ብር ከ90 ሳንቲም እየተዘረዘረ ይገኛል። በአዋሽ ባንክ አንድ የአሜሪካን ዶላር 145 ብር ከ02 ሳንቲም በመዘርዘር ላይ ይገኛል። በዚህም በዛሬው ዕለት አዲስ የሆነ መረጃ ነው። ማለትም እስካሁን ድረስ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የነበረው አቢሲኒያ ባንክ ነው። በዛሬው ዕለት አባይ ባንክ ከፍተኛውን ዋጋ እየሰጠ ይገኛል። በመቀጠል ዩሮን እናስከትላለን። 100 ዩሮ 18737 ብር እንደሚሸጥና 1 ዩሮ 187 ብር ከ37 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በኢትዮጵያ ንግድ ባንክ 1 ዩሮ 165 ብር ከ33 ሳንቲም እየተዘረዘረ ይገኛል። እንዲሁም ዩሮን በተመለከተ በአዋሽ ባንክ 166 ብር ከ77 እየተዘረዘረ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ ነው። በዚህም 1 ዩሮ 171 ብር ከ93 ሳንቲም እየዘረዘረ እንደሚገኝ ከአባይ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። ስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ እንደሚያመለክተው ከሆነ 20188 ብር እንደሚሸጥና አንድ የስዊዝ ፍራንክ 201 ብር ከ88 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል ወደ ኢትዮጵያ ንግድ ባንክ ስንሸጋገር በኢትዮጵያ ንግድ ባንክ አንድ የስዊዝ ፍራንክ 175 ብር እየተዘረዘረ ይገኛል። እንዲሁም የስዊዝ ፍራንክ በአዋሽ ባንክ 173 ብር ከ29 ሳንቲም በመዘርዘር ላይ ይገኛል። እንዲሁም ወደ አባይ ባንክ ስናመራ አንድ የስዊዝ ፍራንክ 181 ብር ከ36 ሳንቲም እየተዘረዘረ ይገኛል። በዚህም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አዋሽ ባንክ ነው ማለት ነው። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር በጥቁር ገበያ 11452 ብር እንደሚሸጥና አንድ የካናዳን ዶላር 114 ብር ከ52 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 10437 ብር እንደሚሸጥና አንድ የአውስትራሊያን ዶላር 104 ብር ከ37 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በዚህም ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር ከፍተኛ የሆነ ቅናሽ አሳይቷል። ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 21537 ብር እንደሚሸጥና 1 ፓውንድ ስተርሊንግ 215 ብር ከ37 ሳንቲም እየተሸጠ ይገኛል። የኩዌት ዲናርን እናስከትላለን። 100 የኩዌት ዲናር 52508 ብር እንደሚሸጥና አንድ የኩዌት ዲናር 525 ብር ከ08 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። የኢማራቶች ዲርሃምን በተመለከተ 100 የኢማራቶች ዲርሃም 4370 ብር እንደሚሸጥና አንድ የኢማራቶች ዲርሃም 43 ብር ከ70 ሳንቲም እንደሚሸጥ መረጃው ያሳያል። የሳዑዲ ሪያል
42 ብር ከ82 ሳንቲም እየተሸጠ ይገኛል። 100 የሳዑዲ ሪያል 4282 ብር እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው የባህሬን ዲናርን ነው። አንድ የባህሬን ዲናር 425 ብር ከ94 ሳንቲም እየተዘረዘረ ይገኛል። አንድ የጆርዳን ዲናር 226 ብር ከ53 ሳንቲም እየተሸጠ ወይም እየተዘረዘረ ይገኛል። አንድ የኦማን ሪያል 418 ብር ከ16 ሳንቲም እየተዘረዘረ ይገኛል። የጥቁር ገበያ የምንዛሬ ዋጋ ዝርዝርና የባንኮች መረጃ ይህን ይመስላል። የጥቁር ገበያ ምንዛሬ በከፍተኛ ሁኔታ ቅናሽ አሳይቷል። የባንኮች መረጃ በተወሰነ መልኩ ጭማሪ አሳይቷል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።